ما أنا تجيرة ملاكون ما قراتني አንዱን ሀሳብ ተቀበል በእናትሽ ይቅርታ አትቅረጸው ጋር እሺ አትቅረጸው እሺ ተነስና ነገር ታመራለህ እንዴ አንተ ዞር የምር ሊጨንቆኛል በጣም የሚጨነቀኝ የኖርም ያለ ነው ቀልድ አይደለም ህይወት ነው እንደዚህ የሆነ ሰዓት ተነስተህ እንደዚህ ሆኗል እንደዚህ ተፈጥሯል የምትለኝ አይነት ህይወት አይደለም እኔ እናንተ ማለት ሁለቴ ቪዲዮ ተቀርጾ ነበር ሉል አንቺ ስልክሽ ሰሞኑን ሲቀማሽ የነበረው ስልክ ዩቲዩብ እንዳታይ ያደረግሽ አንደኛ ትልቁ ነገር ይሄ ነው ዩቲዩብ ድረስ አውርተኸዋል ይሄን ወሬ ያኔ ምናምን ብለህ ግራ ስለገባኝ ነው ግራ ስለገባኝ ለኔ ሳታወራ ነው አንተ ቀርጸህ ለሰው የምታወራው ይሄን ነገር ሰላም እንዴት ናችሁ? የጥሌ ቲዩብ ቤተሰቦች ዛሬ እኔና ሉላ ጥሌን ልናማክረው ቀጥረነዋል። እየጠበቅነው ነው እስኪመጣ ድረስ እኔና ሉላ እንግዲህ መፍትሄ ይሆናል ብለን ያሰብነውን ነገር እየተነካከርን እንጠብቀዋለን። እሱም መጥቶ እንግዲህ ከኛ ጋር ተቀላቅሎ ወደ መፍትሄው እንሄዳለን ብለን እናስባለን። እስከዛ ድረስ ሰብስክራይብ፣ ላይክ እያደረጋችሁ ጠብቁን። እናመሰግናለን። እና ምን ይሻላል ታዲያ? ናርዲ ምን ይሻላል? ያው ሲመጣ ያ የተነጋገርነው ነገር ብንነግረው አይሻልም? በቃ ግድ ነው በቃ እሱን ብንነግረው ነው የሚሻለው። እኔ ተጨንቄያለሁ፣ በደንብ ነው ተጨንቄያለሁ። ምንድነው አንተ ወንድሟ ስለሆንክ በአንተ በኩል ወንድሟ ስለሆንኩ ነው እየጨነቀኝ እኮ ገብቶኛል። ቀስ ብላ እናግራትና ከማዘር ጋር መጀመሪያ ተነጋገሩ። ጭራሽ ማዘር ጋር ነገሩ ይድረስ። እሺ ምን ላድርግ እኮ ግራ መጀመሪያ ይኸውልሽ ለማዘር ለማስረዳት ራሱ እዚች ጋር እነሱ መፍታት አለባቸው። ይኸውልህ አንደኛ መቆየቱም አንድ አይደለ? ጽጌ ራሱ አሁን ስትሰማው መቼ እንደሆነ በዛ ላይ ልጅቷ ገና 2 ዓመት ሆነ እኛ ራሱ ወሬውን ከሰማን አልቆይም እንዴ? በቃ እኔና አንቺ ትላንት እንደተነጋገርነው ይምጣና እንንገረው። ለሱ ገብቶሻል? ለሱ እንንገረውና እሱ ቀስ አድርጎ ለሱ ያስረዳት። እኔ ስልኬን ማንሳት ሁሉ አልቻልኩም። የሚገርም ነገር አስሬ ነው የሚደርሰው። እሱን እኮ ነው ናርዲ በቃ ይንገር። ለሷ ቢነግራት ይሻላል። እንዳልኩሽ ግድ የለሽም። እሷ እኛ እንዳውቅን ካወቀች ራሱ ይደብራታል። እሱን እኮ እሷ ከኔ ካወቀች ራሱ ይደብራታል ነው የምልሽ እኮ። ለዛ እኮ ነው የምልሽ መጀመሪያ እሱ ቀጥረናል ኦሬዲ አለ እኮ ግን የሚነግራት አይመስለኝም እኮ ነው የሚለው። አንደኛ ነገር በጣም ተጨንቋል። ግዴታ እንደዛ ነው መሆን ያለበት። ትላንት ነው መቼ ነው ደግሞ አግኝታው ጥፋ ምናምን ያልከው? እሱ ያው ስሜታዊ እኔ እኮ ቆም ብዬ ሳስበው እኮ ለ2 ለ3 ወር የሆነ ቦታ ተበቅ እንዴ ነገር አለኝ። አንቺን ደውዬ ይሄን ነገር ሳማክርሽ ስነግርሽ እንደዛ ብዬው ስለሄድኩኝ የዛ ጊዜ እንዴት ላይ ስላለው ነው። ግን ቁጭ ብዬ ቆም ብዬ ነገሮችን ማታ ላይ ሳስበው አንቺን ደውዬ አግኝቼ የነገርኩሽ ያማከርኩሽ በቃ ደውሎልኝ ነበር። አንደኛ ነገር አይደለ? ሲቀጥል አንተን በጣም አመስግነዋል እውነት ለመናገር። አንደኛ ምንድነው ወንድሟን ብትሆን ከሱ ጋር የነበራሱ ያው እንደዛ ጓደኛው ነበር እና ያ ነገር በጣም የምሽን ይዞታል። ለአንተ ራሱ የሚነግር አልመሰለኝም ነበር። አንተ ልጅቷንም ሶሲ የምትባለውን ለናግራት ምናምን ሲል ይቅር ምናምን ይሄኛው መጀመሪያ ይሄ ጉዳይ ይፈታ እንዳለው ይምጣ፣ ከዛ እንለዋለን። እንደተነጋገርን ማን ያናግራታል እኮ ልጅቷንማ እናናግራታለን እኮ። ግን ይሄኛውን ዛሬ ለሷ ይገርም ተጣልቻለሁ ብለህ ይል እንዴ? እኔ መጣልቻለሁ ምን ምርጫ መጣ ነው ትልይ ብሎ እንዴና ሰላም ሰላም ዴልሽ እኔ እመጣለሁ። አመሰግናለሁ። እንዴት ናችሁ? ናርዲ ምን ሆነሽ? ስልክ አታነሺም? አላውቅሽ ምን ሆነሽ? እዛ ተጨናነቀ ነገር ነው ስልክ ማለት ነው። ያው ኖርማሊ ቢያንስ ብታወሪኝ ግን ደስ ይለኝ ነው። ነገር የለም ምን ብዬ ነው ራጥ ያው ግራ ቢገባም ከሉላ ጋር ተማክረን ስቱዲዮ ይጠራልን ነው። ረፍቶታለች ጽጉ ደግሞ ታውቃለህ። አዎ እኔ እንደውም በቃ አሁን እኮ ቢያንስ ለአንድ 3-2 ወር ምናምን ከዚህ ሀገር ራሱ የሆነ ቦታ ላይ ቤት ደስ ይለኝ። ማዘርም ጋር ቢሆን እሄዳለሁ። ምን ብለህ ነው የምትሄደው ማዘር ጋር?
እኔ ግራ ገብቶኛል የምር ጨንቆኛል ልጅቷ ጭራሽ እየረበሸች ሌላ ፋውል ሉላ አንተን ያውን ያለውበት ሞመንት ስላላወቅ ነው ልጅቷ እየረበሸች ነው በጣም እየደወለች ምን አባቴ ላል ግራ ስለገባኝ እኮ ነው የማስበው ነገር ግራ አዛ ስለሆነ ነው እኔ እና እሷ ተገናኝተን ተመካክረን እኔ በቀደም ታውቃለህ ተናድጄበት እንደሄድኩ የመጀመሪያ ቀን ስለሰማሁም የሆነም ትደነግጣለህ ሙሸት ሆነ ከራስ ጋር እንትን የምትለው ነገር አለና ለናርዲ በደንብ ተመካከረን ተደዋውልና ስለ ቢያንስ ማለት ነው ኦሬዲ ተናድጄብሃለሁ አውቃለሁ ነው ያትልም እኔ በመናደድ ምንም ነው ማልናደደው የምር በቃ ቆይ እዚህ ጋር ያለው ስለመናደድ አይደለም ቢያንስ ጽጌ ማትጎዳበትን ነገር መፈለግ ነው እኔ የፈለኩ ነበር ግን ለመፍትሄ ምንም ያሰብኩት ነገር የለም እኔ ጋር መፍትሄ ተነስቶ መሄድ ታዲያ ምንድነው ምን ላድርግሽ ግራ አጋባኝ እኮ ልጅቷ ቤት ድረስ ነው ልጅቷ ልጅ ይመጣው ያለች ነው እሺ እኔ ላናግራት ነው ህፃኗን ቤት ድረስ ይዣት እመጣለሁ ያለች እኔ ለምን እንደዚህ እንደጠመመች አላውቅም እኔ እሷ ደግሞ በጣም ነው የምታናድ ከዚህ በፊት መታ ነበር እንዴ ከዚህ በፊት አንዴ ሁለቴ አግኝቻቸዋለሁ ያኔ እንኳን ሲጀመር እናቷ ጋር ሄዳለች እዚህ ሀገር አይደለም ያለችውና አሁን መታ እዚህ ሐዋሳ ነው ያለችው አሁን በእናኔ ለበጥበጥ ነው መሰለኝ እቤት እሷ ድረስ ይያት ነው የሚሄደው ያለች እኔ ደግሞ ስታረግ ማየት አልፈልግም ገብቶኛል በጣም አግሬሲቭ ናት ምናምን አለኝ እኔም ደውዬ እንዳላናግራት በጣም እንደዚህ አይነት ሰው ነበረች ምን ይሳቃት እንደዚህ አይነት ነበረች የዛ ቀን በደንብ ነው ጮልደንጭ ነበር የመጀመሪያ እንዴ በቃ አሁን ስለመፍትሄው ብናወራ ይሻላል እኔ ስለሷ ማውራት ፈልጌ አይደለም እሺ አሁን ፍታ እኔ እኮ ገብቷላ እንደ ብራዘርሊ ያለን ፍሬንድሺፕ ነው ያመጣኝ እንጂ ታውቃለህ እኔ እህቴና ታውቃለህ እኔ ደግሞ ታውቃለህ ባባ አጎቱ ነኝ እኔ እንደዚህ ምናምን አንተ ተባጥሳችሁ ምናምን የሆነ ሙድ ላይ ሆኖ እንትን እንዲል አልፈልግም ገብቷላ ታስበው ነው ወይ እንደ ሐሳብ ለዛ እህቴም እንድትጎዳም አንተም የሆነ ለማስተካከል የምንፈልገውን ነገር እኔ ያልኩት እኮ ቢያንስ ይዞ ሄደ ይሻላል ናርዲ ትልቅ ሰው ከሚዞ ከሚሄደው በፊት እሱ መጀመሪያ ማንንም ሶሳይቲ እኛ አልሰማንም አሉ ገብቶሻል እኔ መፍትሄ ብዬ ማስበው እኛ አልሰማንም ለማንም እንዳልተናገርክ እሷን ብቻዋን እኔ ለጸጌረዳ መላኩ ነው ማግራት ነኝ አንዱን ሐሳብ ተቀበል ተጨቃጨቁ ነው እንዴ አይደለም እኔ ነኛው ጽጉ ጋር ሂጅ ማውራው ይሄን ነገር እኔ አንተ ሲሰማ ደስ ይላታል ሌላ ሰው መስማቱን ካወቀች ራሱ ይሄ ነገር እኮ ደግሞ ወይ ትልልቅ ሰው ምናምን ይዘህ ሂድና ይቅርታ በላት እኔ እንደዛ ነው ማስበው ግን እንደዛ ይዞ ለመሄድም መጀመሪያ እሱ ማውራት አለበት ቁጭ ብላችሁ ወይ ለሁለት ያለውን ነገር እንደዚህ ሳትል ሰማ ምንድነው የምትለው እኛ ስንሰማ እኮ ደንግጠናል እሷ ደግሞ የባሰ እንደምደነግጥ አውቃለሁ ግን ይሄን ወሬ ከኛ ከምትሰማ ከሰው ሌላ ሰው ከሚያሸማግል አሁን እኮ ሌላ ሰውም ሰማ አልሰማ ጽጉ እርምጃ መውሰዱ አይቀርም ግን ከዛ በኋላ ላለው ብንዘጋጅ ይሻላል ቢያንስ ቢያንስ ነገራት አብራችሁኝ አብረን ከሆነንማ እኛ አወቀን ነገሩን ማለት እኮ ነው አንዱን ምረጥ እንጂ ምን ሄደው ትቀልዳለህ እኛ እንዳልሰማን እንድታቅ ብለን መሰለኝ እኔ እኮ ብራዘሯ ሆኜ እኮ ነው ለአንተ መፍትሄ እየሰጡ ያሉት አትረዳኝም እንዴ አንተ በቃ ወንድ ልጅ ነህ በሆነ ጊዜ ሲሰጥ ተፈጠረ በቃ እንደዛ ሀፕን አረጋ እኔ ተረድቼ እኮ ነው አይደለም እና ያለው እውነታው ምንድነው መሰለ ብራዘር በቃ እኔንም ተረዳኝ እህቴን እንደ ካድኩ ነው የምቆጥረው ነው ማለት እንደ ካድኳት ይሄን ስንት ማታ አስቤ መሰለ በቃ እንደ ወንድ ልጅ ተረድቼ ነው እኔ ለናርዲ ደውዬ አማክሪያት ምናምን የመጣሁት ምክንያቱም እዚች ጋር ልጅቷን ይዛ እንድትመጣ አልፈልግም የሚረበሽውን ነገር በጣም ነው ከዛ በኋላ ደግሞ ልጅህንም አስብ ምን ሊፈጠር ነው ያቺም ልጅህ ናት ያቺ ልጅ ህፃኗ ምንም ያጠፋችው ነገር የለም እኮ ገብቷላ እግዚአብሔር ሲፈቅድ ነው ሁሉ ነገር ይሆናል ህፃኗ ምንም ያጠፋችው ነገር የለም በራሷ ፍቃድ አይደለም የመጣችው እዚህ በልጅቷ ላይ እናትየዋ ላይም አትፍረድ ይሄን ሁሉ ጊዜ አመት ቆይታ ራሱ አሁን ገና መምጣቷ ራሱ ጥሩ እኮ ነው ሴት ልጅ ሆነ ይከብዳል ልጅ ማሳደግ ገብቷል እንደውም እናትየውን ማመስገን ነው ያለብህ በቃ እውነት እንደ ትልቅ ሰው ስታስበው እኔ በጣም ነው ያከበርኳት እናትየዋን ራሱ
ለዛ ናርዲ እንደዛ ይሻላል። ሰላም አውርዳችሁ ከሷ ጋር ከሶሲ ጋር በደንብ ተነጋገር በሰከነ ስሜት። በቃ እሺ ሞክራለሁ። በቃ አንተ ቀስ ብለህ ግን ሲሄድ ቆይ እዚህ ጋር ቃል ይግባል እንዳይደውልልኝ ስትሄድ እንዳትደውልልኝ ጽጉ ጋር ካልጨረሰ እንደዚህ የምር የሆነውን ነገር ደውላ አሳውቀን። ታስፈልጉኛላችሁ እኮ ቢያንስ እንዴ መሰለህ እኔ ጭራሽ አናስፈልግም። አንተ ቁጭ አድርገህ ንገራት። ከፈለክ እኛ በሩቁ ሆነን የሆነ ቦታ ላይ እናያለን። የሚፈጠረውን ነገር ለማየት የሆነ ነገር ሀፕን ከሆነ እናያለን። የሆነ ቦታ ተደብቀን ግን እኛ እንደሰማን ማወቅ የለባትም ጭራሽ። በቃ እሺ በቃ እንደዛ ተማመነናለሁ። በቃ እሺ ምን አደርጋለሁ እንግዲህ የኔንም ልፋት በቃ እንትን አትይብ ቢያንስ ለሱ ወይ ጥዬ መጥፋት ወይ መንገር ይሄን 3-4 ቀን ያን ቪዲዮ እንዳታይ የቻልኩትን መከራ ብታይ እኮ ነው የምልህ። ተረዳኛ አንተ። ጭራሽ ደግሞ ጠፍተህ ነገሩን ልታወሳስብ ነው እንዴ? ቢያንስ እሱ እንደዚህ ወንድሟ ሆኖ እየደገፈ አስብልኝ አንተ። ቢያንስ ለሱ ብለህ በእውነት እንዴ። በቃ እሺ ግን በጣም ነው የማመሰግነው። የምር በጣም አመሰግናለሁ። ሉላዬ ወንድሜ እኮ ነው። ሉላ ነው ቢያንስ እንደ ቅርበታችሁን ስለማውቀው ልክ ነው። የምር በጣም ነው የምንግባባው። በጣም ይወደኛል። በጣም ወደዋለሁ ኖርማሊ እና ሲጀመርም ደፍሬም የተናገርኩት ለዛ ነው። ናዲ ነግሬሻለሁ። በቃ ይኸውልህ አትጨናነቅ። የሆነ ቦታ ይጠራትና ይሻል ተነጋገሩ። ከዚህ ጭንቀት በስመ እኛ ግራ ቢገባን ነው በቃ እዚህ ጠርተን በቃ በእናትህ ስማ ወይ እዚህ ጠርተን ያናገርን ቢያንስ የሆነ መፍትሄ ካለ ብለን ነው ያሰብነው። ይሄን ስለሆነ በቃ እንደዛ ይሻላል። በቃ ነግረውታለሁ። እሺ በቃ ጭንቀት መፍትሄ አይሆንም። እና ወዲናቸው አሁን እንሂዳ በቃ ጠፋለሁ ምናምን ይላል። ኧረ በጭራሽ እንዳታስበው በጭራሽ። ከዛ በኋላ ምን ሊፈጠር ነው? ምንም በቃ እግዚአብሔር ይርዳኝ። ጸልዩልኝ እሺ ቢያንስ። ኧረ ብራዘር ምንም አይፈጠርም። የምር ጸልዩ። ግን አንተ ረጋ ብለህ እንትን በል እሺ። አመሰግናለሁ። ስማ በቃ ያለውን ነገር እኛ የምትሄዱበትን ቀድመህ ንገረኝና የሆነ ቦታ ሄደህ ሻግ ምናምን ብለን እንትን እንላለን። ሰላም ቤተሰብ፣ ያው እንግዲህ በድጋሚ ተከስቻለሁ። አሁን እዛ ሰፈር አካባቢ ሻይ ቡና የሚሸጥበት አካባቢ ነው የቀጠርኳት። እቤት ሄዳለሁ ብዬ ነበር። እቤት ትንሽ ፈራዋል። ባባዬም ስለሚኖር ነገሮች ከተባባሱ ብዬ ነው። እንግዲህ ፈጣሪ ይርዳኝ። እንግዲህ ያው የመጣች ነው። እንዴት ዋልክ? እንዴት ነሽ? ሰላም ነው? አሎ ምሳው እመጣለሁ ብዬ አጋጣሚ ልውልን ውጭ አግኝቼው ከእሱ ጋር በልቼ የሆነ ነገር ላወራሽ ብዬ ነው። እና ቤት አታወራኝ? ባባዬም ስለሚኖር ብቻችንን ነው ብዬ እና ቤት ስትመጣ አይደርስም ታዲያ? ምንድን ነው ያስቸኮለኝ? ያው ሰሞኑ ያለሁበትን ሁኔታ ትንሽ አንቺም የተረዳሽ ይመስለኛል። ትንሽ ደብሮኛል እና በቃ ማውራት ያለብን ነገር ስላለ እኮ ደብሮ አልመደበርም። ግን ያ የስራ ሁኔታ ምናምን ብዬ ነው። የተለየ ነገር አለ? አዎ ሰሞኑን ታስታውቃለህ። ልክ እንዳለው ሰሞኑ ትንሽ ጥሩ አይደለም። ምን ሆነሃል? ሲሆን ልነግርሽ የፈለኩት ነገር አለ። በዚህ ደረጃ እንዲተጫንክ ከመቼ ጀምሮ መጨነቅ ጀመርኩ? አንተ ደግሞ እንደዚህ ሳላስከቶ የሆነ ማውራሽ ጉዳይ አለና ማለት በጣም ከባድ ጉዳይ ነው። ከዚህ በፊት እንደማጠፋው የሆነ ቀለል ያለ ነገር አለ። ካራኛ ችግር የለም። እንዴት እንደማውራሽ እየጨነቀኝ ስለሆነ ነው። ለዛ ነው የተለየ ነገር ተፈጠረ። ከማውቀው እንዴ ምን ተፈጥሮ ነው? መጀመሪያ ግን ይቀርታል
ይዘመን የምር በእናትሽ የምር ነው ማለት አራማ ምን አረክረ በሴታነስ ምንድን ነው መጀመሪያ ይቅርታ አድርጊልኝ በቃ እሺ ይቅርታ አድርጊልኝ ትሰርሳለህ እንዴ ይሄ ፕራንክን በእናትህ እኔ ዝግጅት ያለኝ አንተ ፕራንክ በምኑ እኔ ፕራንክ እያደረግኝ ቆይ እስኪ ቆይ ተነስ እሺ ቆይ እሺ ተነስ ምንድን ነው ይሄ ፕራንክ አይደለም እና ምንድን ነው እውነት ነው ተነስና እናውራ ምንድን ነው በዚህ ደረጃ ግሬዘር አንተ እኮ ግሬዘር ወጣህ አታውቅም ምንድን ነው የምሬ ነው ይሄ ፕራንክም አይደለም ምንም አይደለም ካሜራውን መቀረጽ ስላለበት ነው ዝም ብዬ እየቀረጽኩ ያለሁት ምንድን ነው ካሜራ ደቀነ የምታዘገኝ ኧረ ተው ግን ተው ልደፋሽ አንተ ምን ተነጥሮ ነገር ምንድን ነው ከበድ ያለ ጉዳይ ነው ላውራሽ አሁን የጠራሁሽ ፕራንክ አይደለም ኧረ ምንም ፕራንክ አይደለም ስለ ፕራንክ አይደለም እሺ ንገረኝ ምንድን ነው በዚህ ደረጃ እኔ አሁን በእናትሽ ይቅርታ እሺ አትቅረጸው ቆይ እሺ አትቅረጸው እሺ ተነስና ንገረኝ ታመራለህ እንደ አንተ ዘመን የምር ጨንቆኛል በጣም የሚጨነቀኝ እሺ አውራኝ ምንድን ነው ይሄ በዚህ ደረጃ አንተ እንዴት ተጨንቀህ ነው ይቻላል ምንድን ነው እኔና አንቺ በጣላንበት ሰዓት ነው የሆነ ነገር ተፈጥሮ ነበር ህይወቴ የሆነች ልጅ ተዋውቄ ነበረ በመሀል እኔና አንቺ በጣልንበት ሰዓት ነው እና ከስንት ጊዜ በኋላ መጣ ያው ልጅ አለክ እያለችኝ ነው የምሬን ነው ሙርቲናለ እውነት ቀልድ አይጠቀምም ይሄ ደግሞ ሌላኛው ፕራንክ ነው ኧረ ምንም ፕራንክ አይደለም እኔ በእግዚአብሔር የምሬን ነው እኔ እንደዚህ አይነት ቀልድ ደስ አይለኝም ሲጀመር በልጅ አይቀለድም ስለ ልጅ ነው እኔ ልጅ ምን ሆነ ስለ ልጅ ደግሞ በጣም ታውቃለህ ልጅ ያለኝን አመለካከት ምን አይነት ቀልድ ነው እንደዚህ አይነት ቀልድ ነው እሺ እንዴት ነው ማስረዳሽ ምን ማለት ነው እንደዚህ አይነት ቀልድ አለ እንዴ ልጅቷ ልጅ አለ ካለችኝ ከሷ ጋር የሆነ ግንኙነት ጀምሬ ነበር በአጋጣሚ ካንቺ ጋር ተቀያይ ቅስፈት አንተ ከመቼው ሌላ ሴት ጋር ሄደ ምን ማለት ነው እንደዚህ ማለት ታመረዋለህ እንዴ ምን ማለት ነው እኔ ይቅርታ አድርጊልኝ በቃ ተፈጥሯል ይሄ ነገር ተፈጥሯል የምሬን ነው በጣም ተፈጥሯል በቃ እኔ እየቀለድኩኝ አይደለም የምን እየቀለድኩ አይደለም እኔ የምን እየቀለድኩ አይደለም ይሄ ፕራንክ ከሆነ በቃ ችግር የለውም እኔ እንትን ብያለሁ እኔ ፕራንክ አይደለም የምር ፕራንክ አይደለም እኔ ደስ አይለኝም የምሬን ነው ፕራንክ አይደለም ፕራንክ ቢሆን ደስ አይለኝም ማለት ይሄ እኔ እናንተ እየኖርን ያለ ነው ቀልድ አይደለም ህይወት ነው እንደዚህ የሆነ ሰዓት ተነስተህ እንደዚህ ሆኗል እንደዚህ ተፈጥሯል የምትለኝ አይነት ህይወት አይደለም እኔ እናንተ ማለት ሁለቴ ቪዲዮ ተቀርጾ ነበር ሉል አንቺ ስልክሽን ሰሞኑ ሲቀማሽ የነበረው ስልክ ዩቲዩብ እንዳታይ ያደረግሽ አንደኛ ትልቁ ነገር ይሄ ነው ዩቲዩብ ድረስ አውርተኸዋል የኖረኝ ያለኝ ምናምን ብለህ ግራ ስለገባኝ ነው ግራ ስለገባኝ ለእኔ ሳታወራ ነው አንተ ቀርጸህ ለሰው የምታወራው ይሄን ነገር እኔ ለአንቺ እንዴት ማውራት እንዳለብኝ ለማን ማውራት እንዳለብኝ ግራ ያሳፍረህ ስታወራው ለምንድን ነው ያሳፍረህ መጀመሪያ ስታረግ ለምንድን ነው ያላፈርከው በዛ ቅስፈት አንተ ምንድነው የዛን ያህል ደረጃ ያስኬደህ አንተ ማንም ሰው እኮ ይጣላል ይጋጫል እኮ ክፍተቶች ይፈጠራሉ አይደል ህይወት ላይ ምንድነው በዛ ደረጃ ሌላ ሴት ጋር እስከሚያስኬድ ድረስ የደረስከው መጀመሪያም ጫፍ ላይ ነበር እንደዚህ አይነት ነገር ለማድረግ ትፍቻለሁ በቃ እኔ ትፍቻለሁ ተብሎ የሚታለፍ ነገር እኮ አይደለም እየቀለድክ አይደለም እኔ እየቀለድኩ አይደለም ህይወት እኮ ነው እናንተ ያዝነው ቀልድ ነው ማንም ባልና ሚስት እኮ ይጣላል አይደል እንዴ እንደዚህ አይነት ጫወታ ጀመርክ አሁን ደግሞ እንደዚህ አይነት ቀልድ ጨመርክ ፕራንክ ነው እያልኩ ምንም ስታው ከዛ ደግሞ እንደዚህ አምራት ልጅ እስከሚባል ደረጃ የምሬን ነው እኔ ሉልና መናርዲን ራሱ አውርቻቸዋለሁ ሲጀመር እንደዚህ አይነት ወሬ መስማት አልፈልግም ሲጀመር እንደዚህ ተረተረት እና መስማት አልፈልግም በቃ እኔ አንቺ የመንገር አቅሙ ሞራልም አልነበረኝም ግን ለአንቺ መናገር እንዳለብኝ አቅሙ ኖሮ እኮ ነገርከኝ እኮ ከዚህ በልጥ ምን ልታረግ ፈለግ አትገለኝም እኮ የሆነ ነገር ቢኖርብኝ እኮ ነው እሞታለሁ ደግሞ ለምጄዋለሁ ፕራንክ ነው የሚባለው ነገር ስለለመድኩ ነው ቀለል አድርጌ መጀመሪያ የተለማመድኩ ስታወራኝ ማለት እንደ መጀመሪያ ቢሆንማ እኮ እንዴት ነው የሚችለው ይሄን ስሜት እንዴ እንዲህ ተብሎ የሚነገር ነገር እኮ እኔ አርጌው ቢሆንስ ይሄን ነገር አንተ ትሰማኛለህ እንዴት ደፍሬት ነው የምነግርህ እኔስ
እንዴት አስበኸኝ ነው አንተ? እኔ ህይወት እኮ ነው እናንተ ያዝነው። ተረት እኮ አይደለም፣ ቀልድ አይደለም። 7 ዓመት እኮ ይኖር ነው እናንተ። ቀልድ ነው እንዴ? አትዳር ቀልድ ሆነ ማለት ነው እንዴ? እንዲህ በሆነ ሰዓት የተነሱ ልጅ አለኝ ምናምን መባባል ጀመር። አይ እንደዚህ አይነት ነገር መስማት አልፈልግም። ከቻልክ ውሸት ነው በለኝ። እሺ ውሸት ነው የሚለውን ነገር አስብና ነገር ይሄ ፕራንክ ነው ምናምን የምትለውን ጨዋታ ፕራንክ ነው በለኝ። በቃ ውሸት አይደለም፣ ፕራንክም አይደለም። በእግዚአብሔር ስም ሲጀመር አሁን እዚህ ሰውን እንጠጣበት አንራብሽ። ይሄ ነገር በደንብ እኔ አላውቅም። በቃ እንዴ አሁን ባለውበት ሁኔታ ከዚህ የበለጠ ላወራት ነው ያልችልም። እዚህ ጋር እንድፍት ብዬ እንድሞት ነው የፈለኩት አንተ ሲጀመር ማለት ነው። ስለዚህ እዚሁ ራስ ጨርስ ነው ወደ ቤት ይጃል ቤት እናወራለን። ፈጣሪው ይርዳኝ። ምንድን ነው ማረገው? እሺ እኔ ምን አለ ፕራንክ ባረገልኝና በእውነት